አዲስ አበባ የአማራ ሰፋ ሲልም ደግሞ የኢትዮጵያና የመላው ሕዝብ ስለመሆኗ ከእውቀትና ከታሪክ አንጻር ሁሉም የኦሮሞ ማህበረሰብ የሚያውቀውና የሚመሰክረው ሀቅ ነው። አዲስ አበባ ኦሮሞ ናት የሚሉት በአባገዳና በሞጋሳ የተጠመቁ አካላት ብቻ ናቸው። ሌሎቹ ሁሉም ኦሮሞ ምሁራን እና ፖለቲከኞች በእውቀት ደረጃ ኦሮሞ የአዲስ አበባ የባለቤትነት መብት መቼም ቢሆን ሊኖረውና ኖሮት እንደማያውቅ ያውቃሉ። አዲስ አበባ የኦሮሞ ናት ብለው የሚያስቡ የተወሰኑ ወገኖች አሉ። እርሱስ በዚህ ጉዳይ ምን ይላሉ? በነገራችን ላይ አዲስ አበባ የማን ናት ብለን ከማለታችን በፊት አዲስ አበባ እንዴት ተመሰረተች፣ እንዴት ተቆረቆረች፣ እንዴትስ ከተማ ሆነች ብሎ መመለስ ይቻላል። ንጉስ ምኒልክና ጣይቱ ባይኖሩ ኖሮ አዲስ አበባ ከተማ ሆና ለክርክር አትነሳም ነበር። ወይ ደብረ ቢሾፍቱ አካባቢ እንዳለ አንድ ገጠር ወይም አዳማ አካባቢ እንዳለ አንድ ገጠር ነበረች። በቃ ለኑሮም የሚሆን ዛፍ የሌለባት በቂ ውሃ የሌለባት አንድ ገጠር ነበረች። ገጠር ሆና ነበር የምትቀረው። መጀመሪያ ከሱን ጀምር ገጠር ሆና ነበር የምትቀረው። ለግጭትም ለክፍፍልም ለምንም አትሆንም ነበር። መጀመሪያ አዲስ አበባ እንዴት ተመሰረተች ስንል የመሰረቷት ምኒልክና ጣይቱ ናቸው። ወደ ኋላ ሄደን ብንመለከት ደግሞ የተለያዩ ህዝቦች ይኖሩባት ነበር። ጋፋት አለ፣ ፈተጋር አለ፣ ዳውሮ አለ። ደዋሮ ይሄኛው አይደለም። ዳውሮ የሚባል ሜዲቫል እንትን አለ። ዋፋት የሚባል ስርወ መንግስት ነበር። ከዚህ በኋላ አማራ መምጣቱና ከነዚህ ማህበረሰቦች ጋር ተሰናኝቶ መኖሩ ይታወቃል። ከአማራ በኋላ ደግሞ የኦሮሞ እንቅስቃሴ ሲመጣ ሁሉንም ገፍቶ አስወጥቷቸዋል። ለዚህ ሃሮልድ ማርከስ በቂ ታሪካዊ ማስረጃዎች አሉ። ገፍቶ አስወጣና ያዘ። ምንድን ማለት ነው? ልክ ደቡብ አፍሪካ ጆሃንስበርግ የደችና ፈረንሳይ ሴትለርስ መጡና ሌሎቹን አስወጥተው ያዙ። ስለ አዲስ አበባ ለመከራከር የማናት ብለን ለማንሳት ሌላም አቅጣጫ ማየት አለብን። ለምሳሌ አሁን አዲስ አበባ ላይ ጸብ ይነሳና በኦሮሚያ ስር ተተዳደር ቢባል 56ቱ ደቡብ ብሔር ብሔረሰቦች የለም በኦሮሚያ ስር የምትገባ ከሆነ ስለ ካሚንግ ቱጌዘር ፌዴራሊዝም እና ስለ ሆልዲንግ ቱጌዘር ፌዴራሊዝም ማንሳት አልፈልግም አዋሳቱን ማለት ይችላሉ እኮ 56ቱ ተሰብስበው ፌዴሬሽን ምክር ቤት ከግማሽ በላይ ድምጽ ያለው ደቡብ ነው። አዋሳቱንና አሁን ሐዋሳቱን ማለት አማራ ክልል እኔ ኦሮሚያ ስር በመግባቷ ማገኛቸው በርካታ ጥቅሞች ስለማጣ ኦሮሚያ ያሉ ታክሲዎች እዚህ ውስጥ ገብተው ኦሮ በሚል ስለሚሰሩ የኦሮሚያ ጽህፈት ቤቶች በብዛት እዚህ አካባቢ ስላሉ ዙሪያውን ያሉ ገበሬዎች ለከተማዋ በመሸጥ ስለሚጠቀሙ ደብረ ብርሃን ትሁን ከተማዋ ማለት ይቻላል። እቺ ከተማ በታሪክ ውስጥ ተገንብታ የሁላችን ናት። ዛሬ ወደ 7 ሚሊዮን የሚሆን የእስራኤልን ህዝብ የሚያክል ነዋሪ ያለባት ይህ ህዝብ በሰላም እየኖረ ነው። በዚህ ሰላማዊ ኑሮው ላይ መጥቶ ላደፍርስ የሚል የትኛውም አይነት እንቅስቃሴ ተቀባይነት የለውም ከየትኛውም ወገን። ለኔ ትክክለኛው መንገድ ምንድነው? አዲስ አበባ የአዲስ አበባ ናት። አዲስ አበባ የኦሮሞ ናት ከተባለ ምክር ቤት ማን ሊመራ ነው? ኦሮሞ። ልክ እንደ አዳማ እንደ ሌሎች ከተሞች 98 ወይም 99% አማርኛ ተናጋሪ ጥናት አያስፈልገውም እኮ። አማርኛ የማይሰማ አዲስ አበባ ውስጥ አለው ካለ ሆን ብሎ ላለመስማት የፈለገ ወይም ትናንት የመጣ ነው። 6 ወር ከኖርክ ትለምዳለህ። አዲስ አበባ ሶማሌዎች እኮ ለምደው በአማርኛ ነው የሚግባቡት። ቦሌ ሚካኤል ብትሄድ 24 ብትሄድ። ስለዚህ ባጭሩ እዚህ ላይ ብዙ መከራከር አልፈልግም። አዲስ አበባ በቀጥታ የማናት የነዋሪዎቿ ብቻ ናት። በቃ አዲስ አበባ የነዋሪዎቿ ናት። 7 ሚሊዮን የሚሆን እስራኤልን ህዝብ ያክላል። ራሱን ማስተዳደር ይችላል። አዲስ አበባ ነዋሪ የት ነው ቦታ ያለው? የት ይሁን? ጨረቃ ላይ አይደለም፣ ማርስ ላይ አይደለም፣ ምድር ላይ ነው ያለው። ራሱን በራሱ የሚያስተዳድረው መቼ ነው? በማን ነው የሚወከለው? እንዴት ነው? በጣም እኮ አሳፋሪ ነገር ነው። በአንድ ከተማ ውስጥ ያለ 7 ሚሊዮን የእስራኤልን ህዝብ የሚያክል በዘመናት መስተጋብር የተገነባች የት መጣው አከራካሪ የሆነ በታሪክ ሌላው እኔ ነኝ ቀድሜ ያለው ትል ይችላል። ሌላው እኔ ነኝ ቀድሜ ያለው ትል ይችላል። እኔም ካሌ ነው ቀድሜ ያለው ልል ይችላል። ጥናቶችን ይዤ የተለያዩ ጽሁፎችን ይዘን ነገር ግን አሁን ባለው ተጨባጭ ሁኔታ ይሄ ህዝብ ምንድነው ስነ ልቡናው? ምናዊ ነው? አዲስ አበባዊ ነው? ኢትዮጵያዊ ነው? ስለዚህ አዲስ አበባ ስነ ልቡና ባለው ማህበረሰብ መካከል ገብቶ እንትን ማለት ተፈላጊ ነው ብያለስት። አሁን እያስቸገረን ያለው በአባጋዳና በሞጋሳ የተጠመቀው አማራ ተብየው አካላት አዲስ አበባን ወይም ኢትዮጵያን የኦሮሞ የባለቤትነት መብት ልስጥ እያለ መሟገቱ እና ከዚህም አልፎ ኢትዮጵያ የኦሮሞ ካልሆነች ያዙ ይልቀቁኝ እያለ ማስቸገሩ ነው። በትርክቶቻችን ውስጥ የኦሮሞ ጀግኖችን፣ የኦሮሞ ባህልን፣ የኦሮሞ ቋንቋን፣ የኦሮሞን
በዚች ሀገር አገር ግንባታ የዋለውን ውለታ በተገቢው ልክ ያለ ማካተት ችግር አለብን ነበረብን። እኛ የትርክትና የታሪክ ወይም የሀገር መንግስት የትርክት ጉዳይ በአቅጣጫ ሰሜን፣ በመደብ የላይኛውን መደብ፣ በሃይማኖት ክርስትናን መሰረት አድርጎ ነው የሚጓዘው። በዚህ ምክንያት ይሄ ያገለላቸው አካላት አሉ። የአካታችነት ጥያቄ የአካታችነት ጥያቄ ነው የሀገር ባለቤትነት ጥያቄ። በነገራችን ላይ እኔ ሰርቼ እኔ ታግዬ እኔ ተዋግቼ እኔ ልጆች ተዋግተው ጣሊያን ቢመጣ ደርቡሽ ቢመጣ እንግሊዝ ቢመጣ ግብፅ ቢመጣ ቱርክ ቢመጣ ዋጋ ከፍዬ እንዴ ማነው አጼ ሰርጸ ድንግል እኮ ከቱርኮች ጋር ታግላችሁ ድንበራችንን ጠብቁ ብሎ 500 የኦሮሞ ፈረሰኛ ሰራዊት ኤርትራ ላይ ያስቀምጡ ነበር። ይሄንን ዋጋ ሳልሰጠው በኢትዮጵያ ስነ ጽሁፍ፣ በኢትዮጵያ ታሪክ፣ በኢትዮጵያ የእምነት ጉዞ፣ በኢትዮጵያ የባህል ጉዞ፣ በኢትዮጵያ የመንግስት ግንባታ ጉዞ ውስጥ ተገቢውን ቦታ የማግኘት ጉዳይ ነው የሀገር ባለቤትነት ጉዳይ። ይሄንን ስጡኝ እያለ ያለው ደግሞ ሳይሰራ አይደለም እኮ ያደረኩትን እውቅና አምጡ አድርጌያለሁ። ኢትዮጵያ እንድትሆን ያደረኩት አንዱ እኔ ነኝ። ማን የሰራት ሀገር ማን ይገነጠላል? ግንዱ ማን ሆኖ ነው የሚገነጠለው? ግንዱ እኮ ነው እሱ። ግንድ መች ተገንጥሎ ያውቃል? ቅርንጫፍ ነው እንጂ ሊገንጠል እንኳ ካለ ሊገነጠል የሚችለው አላለም እኮ። ግን ተገቢውን ቦታ አልሰጣችሁም። የፍትህ ጥያቄ፣ የእኩልነት ጥያቄ፣ የባለቤትነት ጥያቄ ሲረጋገጥ ይህ ጥያቄ ካልተረጋገጠ የዚህ ህዝብ ዕጣ ፈንታ መገንጠል ሆኖ ቢቀር ምንድን ነው ኃጢአቱ የሚል ጥያቄ ያላቸው ሊቃን አሉ። ይኸውልህ መገንጠል አይሆንማ፣ ግንድ ነው አይገነጠልም። ታግሎ ያረጋግጠዋል። ስለዚህ የኦነግን ጥያቄ የኦሮሞን ህዝብ ጥያቄ ከኢትዮጵያ የነጠለና ውስብስብ አድርጎ አቀረበ ያሉት እሳቤው አሁን የነገሩኝ ነው ማለት ነው። አዎ ነጠለውና የማይተገበር ከኦሮሞ ህዝብ ጠባይ ጋር የማይሄድ ያልጠየቀውን ጥያቄ ስለጠየቀ እኮ ነው ሊሳካለት ያልቻለው። ያልጠየቀውን ኦህዴድ ምንድን ነው ያደረገው? የጠየቀውን ጥያቄ እነዚህ ሁለቱን ይዞ መጣ። በኢትዮጵያዊነት ማዕቀፍ አስፈጸመ። አሁን የኢትዮጵያን ፖለቲካ እያመሳት ያለው የኢትዮጵያ እጣ ፋንታ በማይሆን መንገድ ውስጥ እንዲጓዝ የተደረገው የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ዳንኤል ክብረት ወደ ቤተ መንግስት ከገባ ጊዜ ጀምሮ ነው። ይብዛም ይነስም ዳንኤል ክብረት ወደ ቤተ መንግስት ከመግባቱ በፊት ጠቅላይ ሚኒስትር አብይ አህመድ አንድ ቦታ ላይ የቆመ ማንነት አልነበራቸውም። እዛና እዚህ የሚዋዥቅ ስር ያልሰደደ የፖለቲካ ቅዠት ውስጥ ነበሩ። ዳንኤል ክብረት ወደ ቤተ መንግስት ከገባ በኋላ የኢትዮጵያን ዕጣ ፈንታና ማንነት በሙሉ በማበሳቆልና በማደህየት የአባዳገዳ ኦሮሞማ መንፈስ ሙሉ ለሙሉ በብልጽግና ውስጥ እንዲሰርጽ ያደረገው የኢትዮጵያን ታሪክና ማንነት በተጣመመ ፖስት ትሩዝ በሚሉት መንገድ በተጣመመ መንገድ ቆልምሞ እንዲሄድላቸው ያደረገላቸው ዳንኤል ክብረት ነው። አሁን እንደምትሰሙት እንግዲህ የኦሮሞ ፖለቲከኞችና ምሁራን ደፍረው እንኳ የማይናገሩትን የተጣመመ ትርክት እንዴት አድርጎ አንሻፎ ሲናገር ምንም ህፍረት የማይሰማው እንደውም በእልክና በስሜት የኦሮሞማን ደግፎ የሚያደርገውን እልክ ስትመለከቱት ይህ ሰውዬ የምነካው የሚል ጥያቄና ትዝብት የሚያነሳው ራሱ የኦሮሞ ማህበረሰብ ሊሆን እንደሚችል መገመት ይቻላል። እንግዲህ እንደሰማችሁት ኦሮሞ ለዚች ሀገር ዋጋ የከፈለ ኢትዮጵያን የመሰረተ እንደውም ኦሮሞ ግንድ ነው። መገንጠል ካስፈለገ ቅርንጫፉና ሌላው ህዝብ ይገንጠል እንጂ ከኢትዮጵያዊነት እንዴት ግንድ ይገነጠላል? ግንድ ኦሮሞ ነው፣ አይገነጠልም፣ የሀገር ባለቤት ነው እያለ የአዲስ አበባንም የኢትዮጵያንም ማንነት ኦሮሞ ለማድረግ ሽንጡን ገትሮ ሲከራከር ከጣሊያን፣ ከቱርክ፣ ከግብፅ፣ ከተርክሽ ከሁሉም ጋር ተዋግቶ ለኢትዮጵያ ደም ዋጋ ከፍሎ ኢትዮጵያን ያጸና ነው። በጣም የሚገርም ነው። በዚህ ልክ የሚናገረው ነገር እንዴት ምንም ህፍረት ሳይሰማው ነው የሚናገረው? እንግዲህ ኦሮሞ በሰርጸ ድንግል ዘመን ከዛ ቀደም በነገላዲዮስ ምናሴ ጊዜ የነበረው ኦሮሞ ትንቅንቅ ይብዛም ይነስም በሰርጸ ድንግል ጊዜ በጣም ጎልቶ
መጥቶ እስከ አባይ ማዶ ድረስ ለመሄድ የሚያደርጉትን ትንቅንቅ ሰርጸ ድንግል ሸዋን ለቁባው ከአባይ ማዶ ሄዶ ጎጃም ሄዶ ነበር ኦሮሞዎችን ሲዋጋ የነበረው። እሱ መጥቶ ወደ ሸዋ ጦሩን ይዞ መጥቶ ሲወጋቸው እነሱ ይደበቃሉ። እሱ ደግሞ ሲመለስ ደግሞ አካባቢው መልሰው እንደገና ደግሞ ይወራሉ። በእንደዛ አይነት ጨዋታ ሰርጸ ድንግል ደግሞ በቀይ ባህር በኩል ቱርኮች መጥተው ሲያስጨንቁ እነሱን ሊዋጋ ሲሄድ እነሱ ደግሞ እስከ አባይ ማዶ ድረስ ሄደው መላው ሸዋን እንዲቆጣጠሩ እድል የሰጣቸው አጼ ሰርጸ ድንግል በ1580ዎቹ አካባቢ ከኦቶማን ቱርክ ጋር በሚያደርገው ጦርነት ነው። ኦቶማን ቱርክን በ1589 አካባቢ አሸንፎ ሲያባራቸው የኦሮሞ ወታደሮች እና ኦሮሞዎች አብዛኛውን የኢትዮጵያን ክፍል ለመቆጣጠር እድል አገኙ እንጂ በዛ ጦርነት ላይ አልተሰለፉም። ስለዚህ ዳንኤል ክብረት እንደሚለው በሰርጸ ድንግል ዘመን 500 ፈረሰኛ ወታደሮች ቱርክን ለመዋጋት ቀይ ባህር ኤርትራ እንደሰፈሩ ይናገራል። በጣም ውሸት ነው። እንደውም ያን አጋጣሚ ኦሮሞዎች የተጠቀሙበት ሰርጸ ድንግል ከኦቶማን ቱርክ ጋር በሚዋጋበት ጊዜና ወደዛ አካባቢ በዘመተበት ወቅት አብዛኛውን የሸዋን ከአባይ ወዲህ ያለውን ተሻግሮ ሁላ ያለውን ቦታ ለመቆጣጠር እድል የሰጣቸው ሰርጸ ድንግል በዛ የሰሜን ኢትዮጵያ ጦርነት በቱርክ ጋር ባደረገው ጦርነት ነው። ይሄ በጣም የተሳሳተ ኢትዮጵያ ላይ ለመጫን የተሳሳተ ትርክት እየጫነ ያለው ነገር በጣም ጥሩ አይደለም። አጼ ቴዎድሮስ አጼ ምኒልክ ሐረር ለማስገበር ሐረር በግብፅ ለ10 ዓመት በተያዘችበት ጊዜ ከ1875 እስከ 85 በግብፅ ትተዳደር ነበር። እንግሊዞች ከዛ ተክተው ያስተዳድሯቸው ነበር። ጣሊያንም በዛ አካባቢ መጣ ነበር። የኦቶማን ቱርክም እጅ እዛ አካባቢ ያለ እና ያን ሁሉ የሸዋ አስተዳዳሪ በነበሩበት ሰዓት ላይ አጼ ምኒልክ ያንን ጦር አባረው ሐረርን የኢትዮጵያ ለማድረግ በሚያደርጉበት ጦርነት ላይ ኦሮሞዎች ከባዕዳን ከወራሪ ኃይሎች ጋር ሆነው አጼ ምኒልክን ይዋጉ ነበር። በዛ ጦርነት የአጼ ምኒልክ ኦሮሞን ገድለዋል ብለው የጨለንቆ ጦርነት ብለው ሐውልት መታሰቢያ ሰርተዋል። የምን መታሰቢያ? ሸዋንና ምኒልክን የሚያወግዝ ጸረ ኢትዮጵያ የሆነ ጥላቻን ሐውልት የጨለንቆ ጦርነት መታሰቢያ ሐውልት ሰርተዋል። ይሄ ጸረ ኢትዮጵያዊነት እና ከጠላትና ከሌሎች ባዕዳን ኃይላት ጋር እየተሰለፉ ኢትዮጵያን ሲወጉ የኖሩበትን እና የኢትዮጵያን ነባር ህዝቦችን ባህል ማንነትን አጨንግፈው በአባገዳና በሞጋሳ የኢትዮጵያን መጣ ዕድል ያበላሹበት እነዚህን ህዝቦችን ለኢትዮጵያ የተዋጉ ኢትዮጵያን ያጸኑ በደም የተዋጉ የውጭ ወራሪ ኃይሎችን የተዋጉ እያለ የፖስት ትሩዝ የተንሻፈፈ ኢትዮጵያ ማህደር ውስጥ ለማስቀመጥ የሚሰብከው የብልጽግና አሽከር የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት በዚህ መጠን ኢትዮጵያን አሟጦ ማንነቷን ለማምከን የሚያደርገው የፖለቲካ የተንሻፈፈ ትርክት እንደምትመለከቱት በጣም አስቀያሚ ነው። ይህ እንግዲህ የሚያደርገው ሂደቱ በኢትዮጵያ በምክክር መድረኩ እና በዚህ በአዲስ አበባ ጉዳይ ኦሮሞማ የሀገር ባለቤት ለማድረግ የሚደረገውን ሂደት ፈር ለመቅደድ አስቀድሞ ከምክክር መድረኩ በፊት ያደረገው ይሄ ውይይት በምክክር መድረኩ ላይ ጫና ለማድረግ አስቀድሞ ያደረገው ነው። ይሄ እንግዲህ ኢትዮጵያን የወከለ የጠቅላይ ሚኒስትሩ አማካሪ የሆነ ለአንድ ወገን ያጋደለ ሙሉ ለሙሉ ኢትዮጵያ ማንነትን ለማምከን የሚሰራ የፖለቲካ ቡትቶና የፖለቲካ ትርክት ማህበረሰቡ ውስጥ የሚያሰርጸው ተጽዕኖ በጣም ከፍተኛ እንደሚሆን ይታወቃል። እንግዲህ ዲያቆን ዳንኤል ክብረት ተራ ሰው አይደለም፣ ከፍተኛ ባለስልጣን ነው። የጠቅላይ ሚኒስትሩ የማህበራዊ ዘርፍ ኃላፊ እንደመሆኑ የኢትዮጵያን ባህላዊ፣ ሃይማኖታዊ፣ ማህበረሰባዊ ትስስር ማንነቶችን በሙሉ ነቃቅሎ በመጣል ባዕዳዊ የሆነ የኦሮሞማን እሳቤ ለመጫን የሚደረገው ሂደት ላይ በጣም ከፍተኛ ሚና የሚጫወት ነው። አንድ ወቅት ጠቅላይ ሚኒስትር አብይ አህመድ እኔ ለምን ይህንን ዲያቆን ወደ ቤተ መንግስት አስገባው ተብሎ
ኦሮሞ ባለስልጣናት ሲጠየቅ እኔ የአማራን ባህልና ማንነት አላውቀውም፣ አማራን መዋጋትና ማንነቱን መበከል የምችለው የአማራን ማንነት በሚያውቅ ሰው ነው። ስለዚህ ለሱ ደግሞ የሚጠቅመኝ ዲያቆን ዳንኤል ክብረት ነው ብሏል። በዚህም ጠቅላይ ሚኒስትሩ ኢትዮጵያንና የአማራ ማህበረሰብ ለመጉዳት ይህንን ሰው እየተጠቀመበት እንደሆነ እናውቃለን። እንግዲህ አሁን በብልጽግና ውስጥ የተሰገሰጉት የኦሮሞማንና አባገዳ ሞጋሳን አሰራር ለማስፈን እየሰሩ ያሉት አካላት በትውልድ ዘር ሐረጋቸው ኦሮሞ ያልሆኑ፣ በነገራችን ላይ ነባር ኦሮሞ የሚባሉት የቦረና ኦሮሞዎች ናቸው። አሁን በዚህ በአባገዳ እና በዚህ በብልጽግና ካድሬነትና ፖለቲካ ውስጥ እነዚህ የቦረና ሰዎች ሳይሆኑ እነዚህ የቦረና ሰዎች በገበሮ በሞጋሳ በአባገዳ ኦሮሞማ ያደረጓቸው አካላት ናቸው። ለሽመልስ አብዲሳ፣ አብይ አህመድ፣ አዳነች አቤቤ፣ ሌሎችም የብልጽግና ሰዎች አያታቸው ጋር ብትሄዱ አማራ ናቸው። በሞገሳና በአባገዳ ገበሮ ነው። ገበሮ ማለት ወደ ኦሮሞነት ሲሰለቀጡ ከሌላ ነገድ አገልጋይ ሆነው የሚሰሩ፣ በሞጋሳ ማንነታቸውን ተጨፍልቁ፣ ባህላቸው ተደምስሶ የሚጠሩበት መጠሪያ ስማቸው ደግሞ ወደ አባገዳነት ወደ ኦሮሞነት በቀየራቸው በአባገዳ ስያሜ የተሰጣቸው ነገር ግን አያት ቅድመ አያታቸው ኦሮሞ ያልሆኑ ሰዎች ናቸው። አሁን በብልጽግና ፖለቲካ ውስጥ ይህን ትርክት የሚያመጡብን። ዳንኤል ክብረትም እንግዲህ በሞጋሳ የኦሮሞነትን የአባገዳ መንፈስ የተቀበለ ከሌሎች ነባር ከሆኑ ኦሮሞ ምሁራንና ፖለቲከኞች ደፍረው የማይናገሩትን የታሪክ ቆሻሻ በድፍረት በእልክ ኢትዮጵያን ኦሮሞ ለማድረግ የኢትዮጵያ የባለቤትነት ማንነት ኦሮሞ ነው የለፋባት፣ የደከመባት፣ የተዋጋላት፣ የተዋደቀላት ግንዱስ ነው እስከ ማለት ድረስ የደረሰ ትርክት እንግዲህ በትምህርት እቅድ ውስጥ ለማስገባት በሚደረገው በምክክር መድረኩ ላይ ኦሮሞ የሀገር ባለቤትነትን ቦታ እንዲሰጠው ለማድረግ ቅድመ ሁኔታ አስቀድሞ የሚናገረው በየቦታው የሚናገረው ሀሳብ ምን ያክል ጸረ ኢትዮጵያዊነት አቋሙን የሚያሳይ ነው። እንግዲህ ኦሮሞ የአፄ ምኒልክ ሰራዊት በጣሊያን ሲወጋ በጦር አይሮፕላን የሚኒልክ ኢትዮጵያ ሰራዊት ሲሸሽ ያሸንጌ ኦሮሞ ነው ከአናት ተራራ ላይ ሆኖ በጥይት የለቀማቸው፣ በናዳ ሳይቀር የጨረሳቸው። ሁሉ ጊዜ ኦሮሞ ከግራኝ አህመድም ጋር እና ቱርክ ከላካቸው ግራኝ አህመድ ጦርም ጋር ሆነ ከሌሎች ባዕድ ሰራዊት ጋር ሆኖ የኢትዮጵያን ጦር የሚወጋ የኢትዮጵያን ነባርና ቀደምት ህዝቦችን አጥፍቶና ሰልቅጦ ወደ ኦሮሞነት የቀየረ፣ ኢትዮጵያ የምትባል ሀገር ምኒልክ የፈጠራት ነች፣ ኢትዮጵያ የምትባል ሀገር የለችም፣ እሷን አጠፍተን የራሳችንን ሀገር እንፈጥራለን የሚሉትን እነዚህን ጸረ ኢትዮጵያ አቋም ያላቸውን አካላት ደግፎ እነሱ ናቸው የሀገር ባለቤት ወደሚል እጅግ የተንሻፈፈ ትርክት እያስታቀፈን የሚገኝ ሰው ነው።